እኔን ታውቂያለሽ? ቤስት ፍሬንድ ነች ብቻ ነች። ወንድም የሴትም ጓደኛ ነኝ። ሌላ ከማን ጋር ነው የምሄደው ታዲያ? ብቻ ሶሪ ምን ላደርጋችሁ? የምርሽ ነው? ለዚህ ነው በጠዋት ደውለሽ የጠራሽኝ? አዎ ልነግርህ ብዬሽ እኮ ነው። አጉል ከማረግ በስልክ ነግሬህ አጉል ከማረግ ብዬሽ ነው ነገር። አዎ የራስሽ ጉዳይ ነው። ምን አቅብኝ እና በቃ ሰላም እንዴት ናችሁ? ዛሬ እንግዲህ ቤስት ፍሬንድ ፍራንክ ላደርገው ነው። የሆነ ፕሮግራም ነበረ አውቄ ቀጠሮ እንዳለን አስመስዬ ወደ ሌላ ቦታ ሊሄድ ብለዋለሁ። ግን ተከታተሉ። እንዴት ነሽ? ደህና ነሽ ወይ? አለሁልሽ። ደህና ነሽ? አለሁልሽ። እንዴት ነሽ? ዛሬ ፕሮግራም እኮ አለን ተቀምሰ በኋላ አለ ነው። ኦኬ። እና ስንት ሰዓት ነው የተባባለው? ስንት ሰዓት ነው ቀጠሯችን? እኔ ነኝ እያስባለሁ። ኦኬ ልብስ ምናምን ቀይረሽ ነው ጨርሰሽ ነገር ነው? ኦኬ። እና ልብስ ምናምን ትቀይራለሽ? አዎ ቀይራለሁ። ባንክ ቤት ሄዳለሁ ብያለሁ። ኦኬ። አዎ ፀጉርሽ እኮ ያምራል። አዎ ግን ፋሚሊ ሄዳለሁ። ግን እንዴት እንደማደርግ አላውቅም። እንዴ እኔ ነግሬሽ 2 ሳምንት ቀድሜ ነው የነገርኩሽ። ሁላ ዛሬ ፕሮግራም እንዳለ ነግሬሻለሁ። አዎ ግን ምን ይሻለኛል? እንዴት አላውቅም። ብቻ ሁለት ልብ ነው ሊሆን ያለው ታውቃለህ። ምን አለ ሌላ ምን የሚሄድበት ቀጠሮ ነበረ። ያ ደግሞ መቅረት የምችለው አይነት ነገር አይደለም። እኔ 2 ሳምንት ቀድሜ ነግሬሽ ሌላ ነገር እኔ አልፈ እንድንጣላ ፈልገሽ ከሆነ ኦኬ ይቻላል። አይደለም ግን በቃ እሺ ምን እንደማደርግ አንተ በእኔ ቦታ ብትሆን ምን እንደምትል አላውቅም። እኔ እንጃ እኔ አላውቅም። እኔ እንጃ እኔ አላውቅም። ምን ይምናብልሽ ቀጠሮ አይደለም በጣም የሆነ ብቻ እንዴት ላስረዳት በጣም የምፈልገው ከበር በፊት ከብዙ ሳምንታት በፊት የምፈልገው ቀጠሮ ነበር። እኔ እንጃ ወይ በስልክ ደውይና አሳውቂኝ ምን ነግርሻለሁ። እንደዛ ቢሆንማ ደስ ባለኝ ነው። ብቻ እኔ በስሬስ ነው የነገርኩሽ እንግዲህ አሁን ስልክ ደውይ ከዛ ሳምቲንግ ብቻ እኔ ግን ያን ቀጠሮ የሚቀር አይመስለኝም። አሁን ራሱ የቀጠርኩ ቀድሜ ልነግርህ ነው። እና አሁን በጠዋት እየጠራሽ እንደዚህ ነው? አዎ ማለት እዛኛው ጋር ቦታ ነው። ስንት ሰዓት ነው ያኛው ፕሮግራም? 8 ሰዓት እኩል ቀን ነው። እኔ ደግሞ ምን ላድርግ? እነግርሻለሁ። ጠይቂ ደውለሽ። አላውቅም። የጓደኞች ነው ወይ ቤተሰብ? አይደለም ከጓደኛዬ ጋር ነው። እና ከኔና ሴት ነች ወንድ? ወንድ ነው። ምን ኧረ እባክህ አሪፍ ነው። ለውጥ ላይ ነሽ ደግሞ ብዙ ቀን ተመኘው ነበር። ጭራሽ እንዴት ነው? ያው እንዴት እንደማደርግ አላውቅም። ብቻ ግን በቃ እሱንም እሺ ብያለሁ። መቅረታችን ግዴታ ደግሞ አገኘዋለሁ። ታዲያ ከኔ ይበልጥብሻል እሱ? መብለጥ አለመብለጥ እኮ አይደለም። ብቻ ግን አገኘዋለሁ። እሺ በቃ ማታ ታገኘዋለሽ። ችግር የለም። እኛ ፕሮግራም ስምንት ሰዓት ነው ያልኩት እኮ ራሴን እንደሞከረ ባይሆን 8 ሰዓት ስለሆነ ቀጠሮ ካንተ ጋር ላይ ቀጠሮ እና ሊቆም የምርሽ ነገ እናድርገው። ፕሮግራሙን ደውልና ንገራቸው ማለት ነው። እኔ አልደውልም፣ የትም አልደውልም። ንገራቸው። የእውነቴን ነው። እኔ እሺ ብያለሁ። አንተ ኦልሬዲ ቢልላል ስለዛ ነገር ኖ እንደዛ ሊሆን አይችልም። ግን ካልሆነ ይቆማል። እኔ ምን ያልኩሻለሁ እኮ ይቀር። የምርሽ ነው? አዎ እኔ እንትን እላለሁ። ልጁን እሺ ስላልኩት አይሆንም። ደግሞ ባለፈ ራሱ ስነግርሽ ምንድን ነው ስትይ የነበረው? በቃ ደስ ይለኛል አብረን እንሄዳለን ምናምን ስትይ ነበር ብዬሽ ነበረ እና በቃ አለፈ አልፏል። አሁን ዛሬ ላይ ደግሞ አዲስ ሰው እንደ ትናንት ይቀመጣል እንዴ? ዛሬ ላይ እኮ አዲስ ነው ያለው። ስለዛ እንትን አይደለም ደውልለት ወይ ምን እንደዛበቀ ነው። እሺ ታወጣት ነው ይላል። እንታሻው ተገናኝቶ ማለት ነው። እኔ እደውላለሁ። አንቺ ጨራሽ የምርሽ ነው? እኔ ለምንሻለሁ ሜታሽ ነገር አለ ይዝጋው። ማን ነው? እሺ ልጅ አውቀዋለሁ። አታውቀውም እንዴ? ምን ታውቃለህ? አንቺ ነው ቤስት ፍሬንድ እኮ ነኝ። ብዙ አመት ቤስት ፍሬንድ እና እኔ ማቀለብ በቃ አለገ የምርሽ ነው? ስለዚህ ብዙ ነገር መጠባበቅ ጀምረናል ማለት ነው።
ያን እንዴት ይረሳል? ሁሌ በዛው አንተ አይደለም። ስለዚህ ወይ አንተ ከሌላ ሰው ጋር ሂድ ወይም ደግሞ ምቃቆራ ይቀርልህ። እኔን ታውቂያለሽ? በስት ፍሬንድ ነች ብቻ ነች። ወንድም የሴትን ጓደኛ ልኝ ሌላ ከማን ጋር ነው የምሄደው ታዲያ? ብቻ ለቀም በቃ እኔ ልሂድ ነው። ሶሪ ምን ላደርግ? የምርሽ ነው? ለዚህ ነው በጠዋት ደውለሽ የጠራሽው? አዎ ልነግርህ ብዬሽ እኮ ነው። አጉል ከማረግ በስልክ ነገር አጉል ከማረግ ብዬሽ ነው ነገር። አዎ የራስሽ ጉዳይ ነው። ምን አገባኝ እና በቃ ወዴት ነው የምንሄደው? ጭራሽ እኔ እራስሽ ሲጀመር ከኔ ውጪ ሌላ ቤስት ፍሬንድ እንደሌለሽ አውቃለሁ። ሲጀመር አውቄ ነው።